ሁላችንም የተከዜ ዘቦች ድራጅ የሽብር ኃይል የጦርነት ትንኮሳውን ያቆም የወረራ የኢትዮጵያ ብሔራዊ ምርጫ ቦርድ አንደኛ ግልጽ የሆነ መግለጫ እንዲያወጣ የሰልፋችን ዋና ዓላማ የሰልፋችን ዋና ጉዳይ ሰላም ለሀገራችን። ሰላም ውድ የኢትዮ ፎከስ ዞን የቻናላችን ቤተሰቦች እንደምንሰንብታችኋል። ዛሬም አዳዲስና አነጋጋሪ መረጃዎችና ዜናዎችን ይዘን የቀረብን ሲሆን እስከ ቪዲዮ ፍጻሜ አብሮነታችሁ አይለየን እያልን በእለቱ ወደ አዘጋጀንላችሁ ዜናዎች እናመራለን። በእለቱ ከምናቀርብላችሁ ዜናዎች መካከል ከወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ የተሰጡ መግለጫዎችን፣ ሰላማዊ ሰልፍ ከወጡ ህዝቦች ለኢትዮጵያ ምርጫ ቦርድ ያስተላልፉትን መልእክትና መፎክሮች እንዲሁም አንዳንድ እንኳን መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ሰበር መረጃ ከወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ የተሰጠ መግለጫ። በትናንትናው ዕለት ማለትም ጥር 22 ቀን 2018 የኢትዮጵያ ምርጫ ቦርድ ሰባተኛውን ሀገራዊ ምርጫ አስመልክቶ የምርጫ ክልልና የምርጫ ጣቢያዎች ዝርዝር መረጃ ይፋ ማድረጉ ይታወቃል። በዚህም መሰረት የወልቃይት ጠገዴ ሰቲት ሁመራ ምዕራብ ትግራይ በሚል ምድብ ስር ተጠቅሰው ተመልክተናል። እንዲሁም ምርጫ ቦርዱ ለወደፊት በመሬት ላይ ያለውን ተጨባጭ ሁኔታ በመዳሰስና በመገምገም አስፈላጊ ሆኖ ሲገኝ ተጨማሪ መረጃዎችን ለህዝብ ይፋ እንደሚያደርግ አስታውቋል። ሆኖም ግን በወልቃይት ጠገዴ ህዝቡ ሰላማዊ ሰልፍ በመውጣት ይህንን ሲል ተደምጧል። የኢትዮጵያ ምርጫ ቦርድ የማስተካከያ ስራ እንዲሰራ ግልጽ የሆነ መግለጫ እንዲያወጣ ህዝቡን ይቅርታ እንዲጠይቅ ሲሉም ተደምጠዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የማስተካከያ ስራዎች እንዲሰራ ጫና የመፍጠሩ ነገር የሁሉም አማራ በተለይ ደግሞ የወልቃይት ጠገዴ ሶሻል ሚዲያ ላይ ያለን ሰዎች የሁሉም ዜጋ እገዛ ይጠይቃል። አንደኛ ግልጽ የሆነ መግለጫ እንዲያወጣ የአስመላሽ ኮሚቴውንም መግለጫ አንብቦ በደንብ ተረድቶ ግልጽ የሆነ መግለጫ እንዲያወጣ፣ ሁለተኛ ደግሞ ለህዝባችን ይቅርታ እንዲጠይቅ ማድረግ አለብን። አክለውም በመፎክራቸው ሁላችንም የተከዜ ህዝቦችን አማራ እንጂ አማራ እንሁን አላልንም፣ የፕሪቶሪያ የሰላም ስምምነት ይተግበር ሲሉም ተደምጠዋል። ሁላችንም የተከዜ ዘቦች አማራ እንጂ አማራ እንሁን አላልንም የፕሪቶሪያ የሰላም ስምምነት ይተግበር። ዳሩ ግን የወልቃይት ጠገዴ የአማራ ማንነትና ወሰን ጥያቄ ከ2008 ዓ.ም ጀምሮ ለፌዴሬሽን ምክር ቤት፣ ለትግራይ ክልል ምክር ቤትና አስተዳደር እንዲሁም ለአማራ ክልል መንግስት ማቅረቡ ይታወቃል። በመሆኑም ህወሓት በድርጅቱ ውሳኔ አካባቢውን ከ1984 ዓ.ም ህገ መንግስቱ ከመጽደቁ በፊት በጉልበትና ከወልቃይት ጠገዴ የአማራ ህዝቦችና ፈቃድ ውጭ ወደ ትግራይ ክልል ማካለሉ ይታወሳል። ስለሆነም አካባቢያችን ለ3 10 ዓመታት አማራዊ ማንነቱ ተደፍጦና የትግራይ ማንነት ተጭኖ መቆየቱ ይታወቃል። በዚህ ዕለት በሰላማዊ ሰልፉ የተገኙት የወልቃይቱ መሪ ኮሎኔል ደመቀ ዘውዱም በሰላማዊ ሰልፉ ተገኝተው ይህንን ሐሳብ አጋርተዋል። ሰላም ወዳዱ የትግራይ ህዝባችን ሆይ ሰላም ለሁላችን ይጠቅማል። ጨቋኙ ህወሓትን ቆርጠህ ጣል። ጦርነትና ህወሓትን በቃ እንበል። በኢትዮጵያዊነት አብረን መኖር እንችላለን። ወልቃይት ግን የትግራይ አይደለችም ሲሉም ተደምጠዋል። የትግራይ ሰላም ወዳድ ህዝባችን ሰላም ለሁላችን ይጠቅማል። ጦርነትና ህወሓትን በቃ እንበል። ችግርና መከራን ይብቃን። ችግርና መከራ ሁሌ የሚጠራልህ ቸጋራም አሸባሪ ድርጅትን ቆርጠህ ታግለህ ጣል። ወልቃይት ጠገዴ ሰቲት ሁመራ ዞን ትግራይ አይደለም። በኢትዮጵያዊነታችን ግን ተስማምተን መኖር እንችላለን። በጉልበት ከሆነ ግን ትናንትናም ታግለናል። ዛሬም የተከዜ ህዝብ ሁሌ ከእውነት ከፍትህ ከህዝቡ ፊት ህይወትን ለመክፈል እንደተዘጋጀ ለመረጋገጥ ነው። የትግራይ ህዝብ ሞት፣ ጥፋት፣ ልጆችን ከመቀማት ይብቃን በል ለማለት ነው። የወልቃይት ጠገዴ ማህበረሰብ ለ30 እና ለ20 ዓመታትን አፋኝና ደመጣጭን ኃይልን ሲያሰቃይ ጥቅምት 24 ደርሶ ከጨለማ እንድንወጣ ደሙን አፍስሶና ህይወቱን ከፍሎ ራስ በራሳችን እንድንተዳደር መንገድ የከፈተልን
መከላከያችን ሰራዊት ለማመስገን ሁላችን ትግላችን ከጎን ሰራዊታችንን ነበር። ትላንትና ከጎን ሰራዊታችን ነበር፣ ዛሬም አለን፣ ነገም ከመከላከያችን ከፌደራል ጸጥታ ኃይል ጎን እንደሆን በደስታ ለመግለጽ ጭምር ነው። አያይዘውም በሰላም እንጂ በጉልበት የሚፈታ አንዳች ነገር የለም። የሰልፋችን ዋና ዓላማ ሰላም ለሀገራችን፣ ጽንፈኛውን የትግራይን የሽብር ኃይል የጦርነት ትንኮሳውን የሚያቆም አሸባሪውን ትህነግን እንቃወመው ይገባል ሲሉም ተደምጠዋል። ለጠላትም ለወዳጅም ለመንገር አስባችሁ እዚህ አደባባይ ወጣችሁ ኢትዮጵያውያን ወዳጆቻችን ሁሉ ለዛሬ ቀን በሰላም እዚህ ለመገናኘት በሰላም በዲሞክራሲ ራሳችንን ሆነን እዚህ አደባባይ ለመውጣት ላበቃን እግዚአብሔርን አላህን ለማመስገን ወዳለሁ። እንኳን ደስ አላችሁ ለማለት ወዳለሁ። የዛሬ 25/5/2018 ዓመተ ምህረት የሰልፋችን ዋና ጉዳይ ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሕፃናት፣ ሰላም ለእናቶች፣ ሰላም ለአረጋውያን፣ ሰላም ለኢትዮጵያውያን አንዱ ነው። ሁለተኛ የትግራይ ጽንፈኛውን የትህነግ ርዝራዥ የሽብር ኃይል የጦርነት ትንኮሳውን ያቁም፣ የወረራነትና የተስፋፊነትን ጸረ ዲሞክራሲ ተግባሩን ያቁም። እኛ ወልቃይት ጠገዴ አማራ ማህበረሰብ ኢትዮጵያውያንን ሰላም እንጂ ጦርነትን አያስፈልገንም። አሸባሪ ትህነግ ቲፒኤልኤፍ ሁላችን ኢትዮጵያውያንን ልንቃወመው ይገባል። ሰላም እንጂ በጉልበት የሚሳካ አንዳች ነገር የለም። ህወሓት ጦርነት በቃን፣ ህወሓትና ጦርነትን በቃን፣ ከጀርባችን ይውረድ ነው። የፌደራል መንግስት ስርዓትና ክቡር ጠቅላይ ሚኒስትራችን ሁሌም ከጎን ከመንግስታችን እንደቆምን ለማሳየት አንድ ነው። ኢትዮጵያውያን የሚመጥኑ ብልህ አርቆ አሳቢ የኢትዮጵያን ሀገራችን ውስጣዊ ችግርን ተረድተው ወደ ከፍታ እንደሚያሻግሩን አምነን መላው ወልቃይት ጠገዴ አማራ ማህበረሰብ አስተዳደርና ህዝብን ከጎናቸው እንደሆን ለመግለጽና ድጋፋችን ለማረጋገጥ ጭምር ነው። ወልቃይት ጠገዴ ሰቲት ሁመራ ዞን በሀገራችን የሰሜኑ ጦርነት ህግ ማስከበር ዘመቻ ወቅት ማለትም ከጥቅምት 24 ቀን 2018 ዓ.ም ጀምሮ በተወሰደው እርምጃ ከህወሓት አገዛዝ ነጻ በመውጣት በአማራ ብሔራዊ ክልላዊ መንግስት በዞን ደረጃ ተደራጅቶ በ4 የገጠር ወረዳዎች 5 ከተማ መስተዳድሮችና 93 ቀበሌዎች ይዞ ራሱን በራሱ በማስተዳደር ላይ ይገኛል። በተጨማሪም ከነጻነት ማግስት ከአቶ አደም ፋራህ የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ የተመራ ልዑክ ቡድን ስለ አካባቢዎች የህዝብ ፍላጎትና ሁኔታ ዳሰሳዊ ጥናት በማድረግ ሪፖርት ማድረጋቸው አይዘነጋም። የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ አማራንን እንጂ አማራን እንሁን አላልንም በሚል መሪ ቃል በተደጋጋሚ ድምጹን በተለያየ መንገድ ማሰማቱ የአደባባይ ሚስጥር ነው። ስለሆነም ግንቦት 24 ቀን 2018 የሚደረገው ሀገራዊ ምርጫ በሰላም እንዲጠናቀቅ ከወዲሁ የበኩላችን ድርሻ ለመወጣት ዝግጁ መሆናችንን እያረጋገጥን የወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት 5 ዓመታት በአማራ ክልል አስተዳደር ስር ሆኖ መቆየቱ እየታወቀ የምርጫ ቦርድ በትግራይ ክልል የምዕራብ ትግራይ ምርጫ ክልል ስራ አድርጎ መመደቡን ተገቢነት ስለሌለው ቦርዱ ይህንን ነባራዊ ሁኔታ በመገንዘብ የማስተካከያ እርምጃ በመውሰድ ዞኑ በአማራ ክልል ስር ሆኖ ያካሄድ ስንል በአክብሮት እንጠይቃለን። የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ጥር 23 2018 ዓ.ም መረጃ ምንጮቻችንን ከልብ እያመሰገን ሰላም ለመላው ኢትዮጵያውያን ይሁንልን እያልን መረጃዎቻችን ፈጥነው እንዲደርሱ ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ። በደህና ይቆዩ።